ተሳዳቢስ ከተባለ የመጀመሪያው ተሳዳቢ በእጃችሁ የያዛችሁት ቀን ከሌሊት የምትቀሩት አላህ ያጥፋቸው እያላችሁ እየረገማችሁን የምትቀሩት ቁርአናችሁ። ተሳዳቢስ ከተባለ የመጀመሪያው ተሳዳቢ በእጃችሁ የያዛችሁት ቀን ከሌሊት የምትቀሩት አላህ ያጥፋቸው እያላችሁ እየረገማችሁን የምትቀሩት ቁርአናችሁ ነው። ተሳዳቢ ተራጋሚ ሆኖ የሚገኘው እንግዲህ በሱረቱል ተውባ ምዕራፍ 9 ቁጥር 30ኛው ያለ እንዲላል አይሁዱ ዘይር አላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ አላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው ይለናል። እንግዲህ ለምንድነው አላህ ያጥፋቸው ብሎ የሚረግመን? ኢሳን የአላህ ልጅ ነው አሉ። ኦኬ ኢሳን የአላህ ልጅ ነው ብለዋል እያለ ነው። እንግዲህ እኛ ኢሳ የሚባልን አካል አናቅም። እኛ ያህዌ ራሱ ነው የምወደው ልጅ እርሱ ነው እርሱን ስሙት ብሎ ልጁ እንደሆነ የመሰከረልን እኛ አይደለንም። አስቀድመን ኢየሱስ የአብ ልጅ ነው ብለን የተናገርነው እርሱ ራሱ ነው የምወደው ልጅ እርሱ ነው እርሱን ስሙት ያለን በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ እንዲሁም በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ የምወደው ልጅ እርሱ ነው እርሱን ስሙት ልጄ ብሎ የመሰከረው ያህዌ ነው። ስለዚህ እኛ ከያህዌ ውጪ ሌላን አካል አናቅም። አላህንም ኢሳንም አናቃቸውም። በማናቀው ነገር ነው እየተረገምን ያለ ነው ማለት ነው። ባልተባለው ነገር ነው እየተረገምን ያለ ነው። ኦኬ በማናቀው ነገር ስለሆነ እየረገመን ያለው ማለት ነው። አላህ ያጥፋቸው የሚለውን ተፍሲር ኢብኑ ከቲርንም ሄዳችሁ ብትመለከቱ የአላህ ርግማን በእነሱ ላይ ይሁን ብሎ ነው ጭራሹ ነው እየረገመን ያለው ማለት ነው። ይባስ ብሎ ደግሞ ክርስቲያኖችና አይሁዶችን እንድንዋጋ የተፈቀደልን ጣዖት አምላኪ ስለሆኑ ነው ብሎ እኛን ጣዖት አምላኪ ብሎ ይሰድበናል። ጣዖት አምላኪ ብሎ ይሰድበናል። ክርስቲያኖችና አይሁዶችን እንድንዋጋቸው የተፈቀደው በምን ምክንያት ነው አለ? ጣዖት አምላኪ በመሆናቸው ነው እያለን ነው። ኦኬ ከዚህ በላይ ስድብ የለም። እኛ ጣዖት አናመልክም። ጣዖት አምላኪ እያለ የሚሳደበው ቁርአናችሁ ነው። አላህ ያጥፋቸው እያለ የሚራገመው ቁርአናችሁ በእጃችሁ እያላችሁ ስትቀሩት የምትውሉት ቀን ከሌሊት ስትቀሩት የምትውሉት ቁርአናችሁ ነው። ቀን በቀን የምትቀራው ቁርአን ላይ እኔን እየረገምከኝ ነው የምትውለው የምታድረው አንድ ሙስሊም ማለት ነው። ባፍ ግን እንደምትወደኝ ታስመስላለህ። ቁርአንን ስትቀራ ግን እኔን እየረገምከኝ ነው። ይሄን አንቀጽ ስትቀራ እየረገምከኝ ነው። ቁጥር 31 ላይ ምን እያለ ነው የሚናገረው? ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውና መናኩሶቻቸውን የመሪም ልጅ አልመሲህ ከአላህ ሌላ አማልክት አድርገው ያዙ ይላል። እንግዲህ ሊቃውንት መናኩሶቻቸው ኢሳ የሚባለውን እኛ አናውቀውም። እንደገናም ደግሞ ሊቃውንት መናኩሶቻቸውን ያመልካሉ እያለ ደግሞ ይወነጅላል። የውሸት ውንጀላ ማለት ነው። የውሸት ውንጀላ ሊቃውንት መናኩሶቻቸውን ያመልካሉ ብሎ ደግሞ ይናገራል ማለት ነው። ከእሱም ሌላ ደግሞ የመርየም ልጅ አልመሲህን አምላክ አድርገው ያዙ ሊቃውንት መናኩሶችንም እንደምናመልክ እያደረገ ይዋሽብናል ቁርአን። ውሸት ደግሞ ስድብ ነው ሲጀመር። ስለዚህ እየሰደበን ነው ቁርአናችሁ። ባልዋልንበት ነገር እየሰደበን ነው። እንደገናም ደግሞ እየረገመንም ነው። ከፍጥረት ሁሉ ከክፉ ናቸው ብሎም ይሰድበናል። ሱራ 98 ቁጥር 6 ላይ እነዚያ ከመጽሐፉ ሰዎች የካዱት የመጽሐፉ ሰዎች እነማን ናቸው? ክርስቲያኖችና አይሁዶች አህለል ኪታቦች ማለት ነው። እነዚያ ከመጽሐፉ ሰዎች የካዱት አጋሮቹም በገሃነም እሳት ውስጥ ናቸው፣ በውስጧም ዘወታሪዎች ሲሆኑ እነዚያ እነርሱ ከፍጥረት ሁሉ ክፉ ናቸው አለ። ክፉ ናቸው ብሎ የሚሰድበን ቁርአናችሁ ነው። ኦኬ ከኋላ መጥቶ የሰው ቤተ እምነትን እየጠራ የሚሳደበው ቁርአናችሁ ነው። የሰው ቤተ እምነትን ኮት እያደረገ ክርስቲያኖች እያለ አይሁዶች እያለ ስም እየጠራ የሚሳደበው የሚራገመው የገዛ መጽሐፋችሁ ነው። ስለዚህ ጥላቻንና ጸብ ቀስቃሽን መጽሐፍ የያዛችሁት እናንተ ናችሁ። መጽሐፋችሁ እየወጣ ሲነበብላችሁ አይ እነዚህ ተሳደቡ ከማለት እንደዚህ አይነት ጸብ ቀስቃሽ የሆኑ መጽሐፎችን ልታስወግዷቸው ይገባል እንደውም ማለት ነው በነገራችን ላይ። ምክንያቱም እየተሳደበ ነው። እናንተ ይሄንን ቁርአን በቀራችሁ ቁጥር እየረገማችሁ እየሰደባችሁ ነው ክርስቲያኖችን በገዛ መጽሐፋችሁ ላይ ተጽፎ ያለ ማለት ነው። ግን እኛ ፊት ስትመጡ ኖርማል ነው። በውስጣችሁ ግን እኛን ካረገማችሁ የአላህ ወዳጅ አይደላችሁም። ሲጀመርም እንድትረግሙም ታዛችኋል። ካረገማችሁ አንድ ክርስቲያንን ካረገም ካንተ የአላህ ወዳጅ አይደለም ብሎ የሚያስተምር መጽሐፍ ይዘህ ስለመከባበር ስለመዋደድ ደግሞ ባፍታ አስመስላለህ ማለት ነው አንድ ሙስሊም። አንድ ነገር ልንገራችሁ ክርስቲያኖች፣ ይሄ እንትን አይደለም ጸብ ቅስቀሳ ምናምን አይደለም። አንድ ሙስሊምን አይታችሁት ምግባሩ በጣም ጥሩ ሲሆን ቁርአንን አላነበበም ማለት በቁርአንና በሐዲስ ትምህርት ላይ በደንብ እንትን ያለ አይደለም። እስልምናውን ዲቴል ገብቶ የሚያቅ አይደለም። ዲቴል ገብቶ የሚያቅ ሙስሊም ግን ሁሌ እየረገመህ የሚኖር ነው። ያው ይሄን ቁርአን የሚቀራ ማለት ነው እየረገመህ ነው እያስመሰለም ጭምር ነው። ምክንያቱም ሃይማኖቱ የሚያዘው ስላነበበ ስላጠና የሚያዘውን ትምህርት እየፈጸመ ነው ያለው ያ ሰው ማለት ነው። ቁርአኑ ደግሞ እንዲረግሙን ደግሞ አዟቸዋል።
ክርስቲያኖችን እንዲረግሙ ካረገሙ አላህ ወዳጅ እንዳልሆኑ በሱረቱል ኢምራን ምዕራፍ 3 ቁጥር 28 ተፍሲር ኢብኑ ከቲርን መመልከት ይችላልላችሁ። ከካፊሮች ጋር ስትሆኑ ባፋችሁ እየሳቃችሁ በውስጣቸው ረገሟቸው ነው የሚለው። ስለዚህ እንደዚህ በመታያቸው ጥሩ ሰዎች ሆነው ስታያቸው በእነሱ ልክ አስተምሮታቸውን አትመዝኑት። አስተምሮታቸው ጭራሹኑ ከሰው ጋር ማስማማቸው ነው። ባይዘው አስተምሮታቸው ጭራሹኑ ጸብ ቀስቃሽ የሆነ ትምህርት ነው። ጭራሹኑ በክርስቲያኑ ማህበረሰብ ላይ የሞትን አዋጅ የሚያውጅ መጽሐፍ ነው።